በዚህ ሰዓት በተሰማ መረጃ ቦርጭ ለመቀነስ አሊያም ደግሞ ውፍረት ለመቀነስ የምትችሉትን ነገር ሁሉ እያደረጋችሁ ነገር ግን አልሳካ ያላችሁ ሰዎች ዛሬ የወጣው ጥናትም ለእናንተ ይጠቅማችኋልና እስከ መጨረሻው ተከታተሉኝ። ፎሎ ያላደረጋችሁ ፎሎ አድርጉ። የሚያስፈልገውና የምትችሉትን ነገር በሙሉ እያደረጋችሁ ነገር ግን ክብደት መቀነስ ያልቻላችሁ እነዚህን አራት ነገሮች ኮንሲደር ማድረግ እንደሚጠበቅባችሁ አሁን ላይ የወጣው ጥናት አሳይቷል። የመጀመሪያው አበላላችሁን ማስተካከል እንደሆነ how to eat like a normal person የሚለውን መጽሐፍ የጻፉት ኬት ሪቻርድሰን ይገልጻሉ። ታዲያ ጤናማና የሚያስፈልገውን አይነት ምግብ እየበላን ነገር ግን የማንቀንስበት ምክንያት በጣም ብዙ እየበላንና ከሚያስፈልገን ኢነርጂ የበለጠ እየበላን ስለሆነ መሆኑን ይገልጻሉ። ዳኛው ደግሞ በዛ ያለ ፕሮቲን መብላት እንደሚጠበቅብን ይህ ጥናት እያሳየ ይገኛል። የምንችለውን ያክል እያደረግን ነገር ግን ብዙ ፕሮቲን ካልበላን የምንፈልገውን የክብደት መጠን ልናገኝ አንችልም ይላል። ሌላኛው በዚህ ጥናት ላይ የተገለጸውና እኔም የተመለከትኩት ታዲያ የተለያዩ አይነት ወርካውቶችን መስራት ነው። ብዙዎቻችን አንድ አይነት ወርካውት እየሰራን ከሆነ ያንን በመቀያየር የተለያየ ውጤት ልናገኝ ስለምንችል እሱ ላይ ፎከስ ማድረግ እንደሚጠበቅብን ይገልጻል። በመጨረሻም ብዙዎቻችን ኮንሲደር የማናደርገው እንደዚህ ጥናት ከሆነ የብለድ ቴስት መውሰድ ነው። ብለድ ቴስታችን ለውፍረት ለመቀነስና ለምንጠቀመው የምግብ አይነት ወሳኝ ስለሆነ ብለድ ቴስት አድርገን ከሱ ጋር የሚስማሙ ነገሮችን ማድረግ እንደሚጠበቅብን ብዙዎቻችን ይህንን ነገር እንደምንዘነጋ ይህ ጥናት አሳይቷል። ይህ መረጃ ምናልባት ሊጠቅማችሁ ይችላል ብዬ ነው። ሁላችሁም ሼር አድርጉት። መልካም ቀን።